ኤአይ ጓደኛ፣ ጠላት ወይስ የወደፊት ኃይል? በ2026 እኛ ከእንግዲህ ኤአይ ምንድነው ብለን አንጠይቅም። ኤአይ ወዴት እየሄደ ነው ብለን እንጠይቃለን እንጂ። በ2026 ኤአይ ምንድነው? ኤአይ ኮንተንትን በተሻለ ሁኔታ መፍጠር መጻፍ የሚችል ነው። ኤአይ ቪዲዮ ከሰው በተሻለ መፍጠር፣ ማዘጋጀት፣ ማቀናበር ይችላል። የገበያን ሁኔታ በጥሩና በተጨባጭ ማስረጃ ታማኝ በሆነ ትንታኔ ያግዛል። ኤአይ የንግድ ስራን ያማክራል፣ የንግድ ስትራቴጂን ያወጣል። መምህርም ነው። እንደ የግል አስተማሪ እውቀትን ሳይሸሽግ በግልጽና በተሟላ ሁኔታ ያስተምራል። ኤአይ ምስልን ይፈጥራል፣ ያቀናብራል። ኤአይ አሁን ብዙ ነገር ማድረግ ይችላል። በትልልቅ መንግስታት ዘንድ እንደ አማካሪ፣ ሚሊታሪ እቅድና ትንታኔን ይሰጣል፣ ያማክራል። ዶክመንትን ማደራጀትና ማዘጋጀት ይችላል። ኤአይ ከሶፍትዌርም በላይ ነው። አሁን ከግለሰብ በተሻለ የሚያስተውል መሳሪያ ሆኗል። ኤአይ እና ማህበራዊ ግንኙነት። ኤአይ በሶሻል ሚዲያ። ኤአይ ከሰው በተሻለ ፍጥነትን ኮንተንትን መፍጠር ይችላል። ኤአይ የሶሻል ሚዲያ ገጾችን ይቆጣጠራል፣ ያስተዳድራል። ኤአይ ተከታዮቻችን እንዲጨምሩ አዎንታዊ ግፊትን ያደርጋል። ኤአይ የገበያ ሁኔታን ይተነበያል፣ ይቆጣጠራል። በአንዳንድ ባንኮች ዘንድ የሰራተኞችን ቦታ ተክቶ ሲሰራ ይስተዋላል። ይህንን ሁሉ በፍጥነትና በተቀላጠፈ ሁኔታ ይተገብራል። ኤአይ ከሰዎች ጋር ያለው ግንኙነት። አንዳንድ ሰዎች ኤአይን እንደ ልብ ጓደኛ አድርገው ያያሉ። አንዳንዴም ኤአይን ከሰው በላይ ሲያምኑት ይስተዋላሉ። ከዚህም በላይ ኤአይ እንደ ፍቅረኛ ወይም እንደ ግል ቴራፒስት በቡት ሲያነጋግሩት እናያለን። ኤአይ እና ስራ። በኤአይ ምክንያት አንዳንድ ስራዎች እየጠፉ ነው። ለምሳሌ ዳታ ኢንተሪ፣ ኮል ሴንተር፣ ዲዛይነሮች፣ መደበኛ ኮደሮች የመሳሰሉት በኤአይ አውቶሜሽን፣ ቻት ቡትስ፣ የኤአይ ካሜራ ሲስተም እንዲሁም የኤአይ ዲዛይን ቶልስ የመሳሰሉትን በመጠቀም ብዙ የስራ መስክ ላይ የተሰማሩ ሰዎችን ከስራ ውጭ እያደረገ ይገኛል። These guidelines must be upheld. Fairness, privacy and transparency እየተፈጠሩ ነው። ሆኖም ግን ይጠፋሉ ያልናቸው ስራዎች በአዲስ መልኩ በኤአይ ይቀየራሉ እንጂ አይጠፉም። በኤአይ አዳዲስ የስራ አይነቶች ተፈጥረዋል። ለምሳሌ የኤአይ ኮንተንት ዳይሬክተር፣ ፕሮምፕት ኢንጂነር፣ ኤአይ ኤቲክስ ስፔሻሊስት፣ አውቶሜሽን ማናጀር፣ ኤአይ አሲስትድ ክሪኤቲቭ ዳይሬክተር። ኤአይ በእርግጥ ሰው ሙሉ በሙሉ አይተካም። ለምሳሌ ኤአይ ፈጠራን፣ ስሜትን፣ እምነትን፣ ራዕይንና መሪነትን መተካት አይችልም። ኤአይ ጊዜን ይቆጥባል፣ ፈጠራን ያሳድጋል፣ ተማሪዎችን ያግዛል፣ ትንንሽ ቢዝነሶችን ወደ ትልቅ ብራንድ ያሳድጋል። አንድ ሰው ብቻ ትልቅ ብራንድ ሊሆን ይችላል፣ ግን ደግሞ አሉታዊ ጎኖች አሉት። በሰዎች ዘንድ የሥራ መጥፋትን፣ ሐሰተኛ ቪዲዮዎችን እውነት አስመስሎ በመስራት የመረጃን ታማኝነትን ያሳጣል። የወደፊት ኤአይ በ2030 ኤአይ ፕላስ ሕክምና በፍጥነት የበሽታ መፍትሄ በቀላሉ ማግኘት ይችላል ተብሎ ይታሰባል። ኤአይ ፕላስ ፊልም ሰው ያልሆኑ ተዋንያንን መፍጠር ይችላል። ኤአይ ፕላስ ትምህርት ለእያንዳንዱ ተማሪ የግል ተስማሚ ትምህርት ወይም ዕውቀት ሰጪ ይሆናል። ኤአይ ፕላስ ሮቦቲክስ የላብ አደሩን ቦታ ይተካል። አሁን ጥያቄው ይህ ነው፣ ኤአይ ሰውን ያገለግላል ወይስ ሰው ኤአይን ያገለግላል? በ2026 አርቲፊሻል ኢንተለጀንስ ከእንግዲህ ሳይንሳዊ ልቦለድ ብቻ አይደለም፣ ዛሬ ላይ በተግባር እየተኖረ ያለ እውነታ ነው። ኤአይ ይጽፋል፣ ይናገራል፣ ይፈጥራል፣ ይማራል። አንዳንዶች ደስ ይላቸዋል፣
ግን አንዳንዶች ይፈራሉ። ለምን? ስራችንን ይወስድብናል ብለው ያምናሉ። የፈጠራ ችሎታችንን ይተካብናል ብለው ይፈራሉ። ነገር ግን እውነተኛ ጥያቄ ሊሆን የሚገባው እኛ እንዴት እንጠቀምበታለን የሚለው ነው። ቴክኖሎጂ ሁሉ ጊዜ ዓለምን ይቀይራታል። ካሜራ አርትን ቀይሯል። ኢንተርኔት ግንኙነትን ቀይሯል። አሁን ደግሞ AI ዕውቀትን እየቀየረ ነው። AI መጥፎ አይደለም። ነገር ግን AI ጥሩም አይደለም። AI መሳሪያ ነው። መሳሪያ አደገኛ የሚሆነው በተሳሳተ እጅ ሲገባ ነው። እንደ ግስላ ክሬቲቭ እኛ AIን አንፈራም፣ እንጠቀምበታለን፣ እንመራዋለን። ምክንያቱም የወደፊት ሰዎች ለውጥን የሚቃወሙ አይደሉም፣ ለውጥን የሚያስተውሉ ተራማጆች ናቸው እንጂ። Like, comment, share and subscribe to Gizla Creative for more amazing content.